ስለ ልጆ ሰውነት ክብደት አሳስቦት ያውቃል? ሰላም፣ ዶክተር ተፈሪ ነኝ፣ ህፃናት ስፔሻሊስት ሐኪም ከጅማ። ይህ ጥያቄ የብዙ እናቶች ጥያቄ ስለሆነ ለሌሎችም እንዲደርስ ሼርና ሪፖስት በማድረግ ቪዲዮ እንድትጀምሩ ስል በትህትና እጠይቃለሁ። እንደ ብዙ ጊዜ እንደ ችግር ጎልቶ የሚወራው የህፃናት ሰውነት ክብደት መቀነስ ወይም ደግሞ በቂ የሰውነት ክብደት ያለማግኘት ሲሆን ይህም ደግሞ ጎልቶ የሚታወቀው እያደጉ ያሉት ሀገራት ብሎም እንደ ሀገራችን እንደ ኢትዮጵያም አንዱ ችግር ነው። ነገር ግን ባደጉት ሀገራት ውስጥ ጎልቶ እንደ ችግር የሚወራ ወይም ደግሞ አሳሳቢ ችግር ሆኖ እየታየ ያለው ኦቨርዌይት ወይም ደግሞ ኦቤሲቲ ነው። ይሄ ችግር አንዳንዴ እኛ ሀገርም ሊኖር ይችላል። ስለዚህ አትኩሮት በመስጠት ይችን ቪዲዮ እንስማ። ትክክለኛ የህፃናት ሰውነት እድገት አካሄድ ምን ይመስላል? የመጀመሪያው በተለይ እድሜያቸውን ደርሶ የተወለዱ ህፃናት ተርም የሚባሉት ከተወለዱ የመጀመሪያው 1 እና 2 ሳምንት ሰውነት ክብደታቸው ሊቀንስ ይችላል። ይህ ተፈጥሯዊ ሂደት ነው። ከዛ በኋላ ደግሞ በፍጥነት እየጨመረ የሚሄድ ሲሆን በ6 ወር ማክሲመም 2ቴ ሊታጠፍ ይችላል። 1 ዓመት ደግሞ ትሪፕል ወይም ደግሞ በ3 ጊዜ ሊባዛ ይችላል። ስለዚህ 3.25 ሆና የተወለደች አንድ ህፃን በ1 ዓመቱ ወደ 10 ኪሎ ግራም ሊኖራት ይገባል ማለት ነው። ይሄ ማለት የግድ ሳይሆን በሬንጅ ውስጥ ስለሆነ እዚህም ላይደርስ ይችላል። ነገር ግን አንድ ህፃን የሰውነት ክብደቱ ችግር አለው ለማለት መጠቀም ያለብን አንትሮፖሜትሪ ነው። እሱም የህፃኑን ክብደት ለእድሜውና ለቁመቱ ምን ያህል ነው የሚል ነገር በስታንዳርድ የሚታወቅ ስለሆነ በዛ ልክ መታወቅ አለበት። ስለዚህ አንድ እናት ስለ ህፃኑ ክብደት ሲያሳስባት ወደ ባለሙያ ወስዳ ማሳየት ትልቁን እረፍት ይሰጣል። ወደ ቅድሙ ነጥብ ስንመለስ እንደሚታወቀው የህፃናት ሰውነት ክብደት በተለያየ ምክንያት አንደር ከሆነ ወይም ደግሞ በአንትሮፖሜትሪ ሞዴሬት ኦር ሲቪር ዌስቲንግ የሚባለው ከደረሰ የተለያዩ የህክምና አፕሮቾች አሉት። በዛ የሚታከምና ሊስተካከል የሚችል ነው። ጊዜው ካለፈበት ደግሞ ኮምፕሊኬሽን ይፈጥርና የተለያዩ ችግሮችን ለሞትም ሊዳርግ ይችላል። አትኩሮት የሚፈልግ ነው። ወደ ዛሬው ነጥብ ስመለስ አላስፈላጊ የሆነ የሰውነት ክብደት ህፃን ላይ ቢከሰት ምን ሊሆን ይችላል? ለምሳሌ በ3 ወር አንድ ህፃን 10 ብትሆን ምን ያሳስበናል የሚል ነገር ትልቅ ነጥብ ነው። የመጀመሪያው የህፃኑ አንትሮፖሜትሪ መሰራት መቻል አለበት። እሱም ደግሞ ቅድም ባነሳሁት በስታንዳርዱ 95% በላይ ከሆነ ደግሞ ኦቨርዌይት ወይም ደግሞ ወደ ኦቤሲቲ ሊወስዳት ይችላል። መታወቅ መቻል አለበት። ነገር ግን ሁሉም የወፈሩ በጣም ከበድ ያለ ሰውነት ያላቸው ህፃናት ለችግር ይጋለጣሉ ተብሎ ሲታሰብ አይደለም። ሊያሰጋን ከሚገባ ነገሮች ውስጥ በተለይ እንደዚህ የጄኔቲክ ፕሪዲስፖዚሽን ወይም ደግሞ ተጋላጭነት ካላቸው ፎርሙላ ላይ የቆዩና ቤተሰብ ውስጥ ደግሞ የጎላ እንደዚህ አይነት ችግር የሚኖሩ ከሆነ እነዚህ ህፃናት ወደፊት ኦቤስ የመሆን ሰውነታቸው የገዘፈ የመሆን እድል አላቸው። ይህም ደግሞ ለተለያዩ ችግሮች ሊዳረግ ይችላል። ከዛም በፊት ራሱ ሰውነታቸውን በአግባቡ እንዳይንቀሳቀሱ መቀመጥ ባለባቸው ሰዓት ያለመቀመጥ፣ መሄድ ባለባቸው ሰዓት በአግባቡ ያለመሄድ ችግር ሊገጥማቸው ይችላል። ሌላው ደግሞ ካደጉ በኋላ በኦቤሲቲ ወይም ደግሞ የገዘፈ የሰውነት ክብደትን አብሮ ሊቀጥል ስለሚችል በጣም አሳሳቢ ጉዳይ ነው። እንደዚህ አይነት ችግር ያለባቸው ህፃናት ደግሞ ለስኳር የመጋለጥ እድላቸው ከፍተኛ ነው። ለግፊት የመዳረግ እድላቸው ከፍተኛ ነው። ሌላው ደግሞ ከልብ ህመም ጋር የመጋለጥ እድላቸው ከፍተኛ ነው እና አትኩሮት የሚፈልግ ነው። ይሄ ደግሞ በተለያዩ ባደጉት ሀገራት ውስጥ የሚያሳየው ጥናትም ይህንን ችግር ያሳያል። ለማጠቃለል የህፃናት የሰውነት ክብደትን ስናስብ ማነሱን ብቻ ሳይሆን ማደጉን ደግሞ ሊያሳስበን ይገባል። በተለይ ቀጣይ እጣ ፈንታቸውን የሚወስን ስለሆነ ቤተሰብ ይህንን ማስተካከል መቻል አለበት። ስለዚህ እንደ መፍትሄ ደግሞ የመጀመሪያው በተቻለ መጠን ህፃናት ከተወለዱ በኋላ የእናቱን ጡት ብቻ እንዲጠቀም ማድረግ፣ ከዛ በኋላ ሌሎች ምግቦችን መጠቀም በሚጀመርበት ሰዓት ደግሞ ተገቢውን የአመጋገብ ስርዓት መከተል። ሌላው ደግሞ ቤተሰብ የሰውነት ክብደታቸው እየገዘፈ ከሆነ እነሱ ራሳቸውን ማስተካከል፣ አመጋገባቸውንም ደግሞ ማስተካከል ወሳኝ ነገር ነው። ምክንያቱም ህፃናት የሚያድጉት የቤተሰቡን አመጋገብ ስርዓት ይዞ ስለሚያድጉ እሱን ማስተካከል ሌላው መፍትሄ ነው ብዬ አስባለሁ። አመሰግናለሁ።